በቄሱ ምክንያት እስከ ዛሬ እውነቴን ነው የምላችሁ ሳልረጭ ቆየሁ ብላችሁ ይገርማችኋል። መንገዳችን ርቀስ ለቅሶ አለብኝ። በቆም ያለ አይከበርም፣ የሞተው ይከበራል። ኢትዮጵያ ወይኔ ሀገር ዛሬ ነገ እያሉና 3 ቀን ሙሉ አጾምን። እሷ ደግሞ እቺ ምክንያት አገኘችና ያው እግሯ ዘርግታ አጥሚት አልደረሰልኝ ገንፎ አልተሰራ ወቅሳት ያ ፌርሙዚን ይዘው መጣት። ያው እንዳልዋሸው ይውት እንዳልዋሸው አሁን ነው ፌርሙዚን ይዘው መጣ። ስንት ሰዓት? 4 ሰዓት ተኩል። ቆንጆ ዶፍታ ያስረፍቱ እዚህ አተኝም እንደ መተሽ አይበርድሽም? ለምን እንደዛ አይተኛሽው? ፈልጌ ነው። ስራ የለም እንዴ? የለም። ተነሽ እሺ። ግሪን እንትን ጥፍሬ ምናምን ቆረጭልኝ። ወዴት ነው የምትወጪው? ደበረሽ ቤቱ? ነይ ጥፍሬን ግሪን ምናምን እሺ ታርጊን ጥፍሬን ቆረጭኝ። ስራ ከሌለ ጾመኛ አይደለሽም እኮ። እሺ ተነሽ። አሁን ግሬንሽ ኢንተርኔት ከፍትልሻል። ነይ እኔ ጋር የለሽም። እያደረው ነው እንደምደጋግሚ። እሱ የቆየ ነው አዲስ የለሽም። አቤት ቲክቶክ ትይዋለሽ። ይሄን ቲክቶክ ጥሩ ነው። ምን አንቺ ካንትራ አትወጂ ካሜራ አትወጂ ምን ያደርግልሻል? ኧረ እየቀለድኩ አይደለም በፈጠርሽ ነኝ። አሁን የጥፍር መቁረጫ ከመሳብ ውስጥ ከዛ ውስጥ ሰጂና ከመሳብ ውስጥ ሰጂና ነይና ቁረጪ። ትንሽ ቆይቼ አንቺ ታላቅ ሲያዝሽ እንደዚህ ነው እንትን የምትይው። አሁን የራት ሰዓት ነው። እኔ እረፍ ምን ሰራሽ? ለምሳሌ እስካሁን አጥሚት አልደረሰልኝ፣ ገንፎ አልሰራሽልኝ። ምን ቄሱ ከሆነ ቀርቶ ቆይ ግን ለምን እንደዚህ የሚጫወትብን? አይ ሰፈሩ ሩቅ ነው ብሎ ነው። 2 ቀን ነው ያስጠበቀን እኮ ዛሬ 3ኛ ቀን። አይ ስለዚህ አሁን በቄሱ ልታማኝ ነው አልሰራውም አልሽ እኮ። ስለዚህ ነው ርቦኛል። ቄሱም ቀርቷል። እግዚአብሔር ልቦና ይስጠው። ተነሽ ለሁላችንም ልቦና ይስጠን። አሁን ተነሽ። አይ ጉድ አደረገን እኮ። እሷ ተኝታለች እባክሽ። ታይ እንጂ አይረባትም። አይዞሽ። አቤት ይሄ ሹሩባ ነው። አሁን ቆይ እስቲ ሰራዋት ያልሽው እስቲ ቀና በይ ታይ። አንቺን ጨፍነሽ ነው እንዴ ሰራሻት? አቤት ይሄ እስቲ ሹሩባ ሰራዋት ብላ አቤት አይንሽን ጨፍነሽ ነው እንዴ ሰራሻት? አቤት አሪፍ ነበር። ያሳዝናል። ያምራል። እኔ እስካሁን ሲያምር ግን አላየሁኝም። ይሄማ አይኔን ጨፍኜ ነው አሰራው። እስቲ አይንሽን ክፈችና ደግሞ ፊቻትና ስሪያት። አይ ያማታል። እሷውን ያመኛል መቻለች። አረ ብላለች ለአንድራው ያለቀሰች ነው ያለው። አንቺ እውነት አልቅሰሻል? አንቺ ፍሪ አልቅሰሻል? አዎ። እስቲ ወሬ ቆየ እኮ ነው ይመስለው። ወሬ ቆየ የሰራች ቲክቶክ እያየች እኮ። ቲክቶክ ባታይ ኖርማ በስርዓት ትሰራሽ ነበር። አይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? ያው እግሯ ዘርግታ እንግዲህ ያልታዘዝ እያለችኝ ነው በቄሱ ምክንያት። እስከ ዛሬ እውነቴን ነው የምላችሁ ሳልረጭ ቆየሁ ብላችሁ ይገርማችኋል። መንገዳችን ርቀት ስላሉ ይመስለኛል ዛሬ ነገ እያሉ ዛሬ ማስጾሙኝ እስከ
በቃ አሁን ስንት ሰዓት ነው? 4:15 መጠበቁ አይደለም መጾም ብጾም ችግር የለውም። ግን ያው አራስ ስትሆኑ ደግሞ ስታጠቡ ይርባቸዋል። እና መጣው ብሎ ትናንትም አስጠብቆን ትናንትም በዚሁ ሰዓት እመጣለሁ ብሎ ሳይመጣ ቀረ። እሺ ያለ ዛሬም ደግሞ ይመጣላል ስንጠብቀው። አሁን ደወለላ ለቅሶ አለብኝ። በቆም ያለ አይከበርም፣ የሞተው ይከበራል። ኢትዮጵያ ወይኔ ሀገሬ፣ እውነት በጣም ያስብላላ። እውነት ያናድዳል። የሞተው ነፍስ ማር እውነቱን ከሆነ ነፍስ ማር እየቀለድኩኝ አይደለም፣ ግን እውነት ትንሽ ተናድጃለሁኝ። 3 ቀን ሙሉ ነው ያስጠብቀ ዛሬ ነገ እያሉና 3 ቀን ሙሉ አጾምን። እሷ ደግሞ እቺ ምክንያት አገኘችና ያው እግሯ ዘርግታ አጥሜት አልደረሰልኝ፣ ገንፎ አልተሰራልኝ፣ ቁርስ አልበላው፣ ዳቦ ነው የበላሁት። አሁን እንደዚህ ላዋርድሽ እንጂ አሁን እቺ ናት ባል የምታገኘው። እስቲ ንገሩኝ። ላናዳት ልትሄድ ፈልጋ ያው ተረጭታ ልትሄድ ነበረ፣ አልተሳካላትም። ምን ነው አመጣ አሁን ስወቅሳት ያ ፌርሙዚን ይዘው መጣት። ያው እንዳልዋሸው ይውት እንዳልዋሸው አሁን ነው ፌርሙዚን ይዘው መጣ። ስንት ሰዓት? 4:00 አንድ ብርጭቆ አጥሚት እንኳን ሳልጠጣ አያችሁ። እኔ እኮ አልዋሽም። እኔ እኮ ግልጽ እንቅጭ ነው የምነግራችሁ ታውቃላችሁ። እውነት ግን ዛሬ 10 ቀን ሞላኛ 10 ቀን ያው እስከ 7 እስከ 14 ነው የሚቻለው። እኔ ደግሞ ዛሬ 10 ቀን ሆኖኛል ሳልረጭ ማለት ነው። እና ከባድ ነው። ያ ሄዶ አለን እንሳባት ነበረኝ፣ ግን ስልካቸው የለኝም። ስልክ አይዙም ብዙ ጊዜና ከቤተክርስቲያን የሚያገለግሉበት ቤተክርስቲያን አለ እና አቦ እዛ ሄዶ ነው በፊት ነጋ የሚያመጣቸው። ለምን ከዛ ቤተክርስቲያን አይወጡም? እንደዚህ እንትን ሲባሉ ነው የሚመጡት። ሄደን በባጃጅ የምናመጣቸው እና የዛን ጊዜ የሆነ ጊዜም እንደዚህ ለባባ እንትን ብቻ ሳይሆን ለቤትም እንዲረጩን ጠርተናቸው ነበር። እና አሁን ላይ ደግሞ ማን ሄዶ ያምጣቸው? እንደምታውቁስ የለም። እሷ ደግሞ አታውቀውም። እኔ በመልከኔ ሴት በመልክ አውቃለሁኝ። ብዙ አባቶች ስላሉ በምን እንወቃቸው? ስልክ ቢሆን በስልክ ተደዋውላችሁ ውጭ ላይም ታስጠራላችሁና እንደዛ አይነት ነገር ስለተከሰተ እንግዲህ ሌላ እየጠበቅን ነው ማለት ነው። እሱ ቢኖር ኑሮ ግን ሄዶ ያመጣ ነበረ። ማዘር መታቅ ማንም አቅ እኔ ብሄድ ነው ማቁ፣ ግን እንዴት አድርጌ ብቻ ይሊድ እና ትንሽ ከበድ ይላል። ሳትረጩ ደግሞ ምንም ደስ አይልም። በቃ አዩም ትረጫለሁ ብላ ነበር። እንግዲህ ይኸው ወይን እሷን እየጠበቀ ይሆናል ብዬ አስባለሁኝ። እሷው እንደውላልኝ ወይኔ ቀጥሬ ያለው ስላት የተረጨ መስሏታል። አልደወልኩም። አፍሬ ሁላ ማለት ነው። አፍሬ ሁላ አልደወልኩላትም። ስለዚህ እስቲ እንግዲህ መቼ እንደሚመጣ ፈጣሪ ይወቀው። እንግዲህ ደግሞ ለነገ ቀጥሮናል እና ያለን እንግዲህ በጣም ከባድ ነው። እንግዲህ ቅዳሜና እሁድ ካልተመቻቸው በሌላ ቀን ቅዳሴ ምናምን ስላለ እኔ እንዴት እንደሚመቻቸው ፈጣሪ ይወቀው። አዎ ተነሽ ሰራልሻለሁ። እሺ እንዴት እንደምትሮጥ ተናዳለች በጣም እና ወደ ናዝሬት መሄድ ትፈልጋለች እና እንትን ሳልረጭ እንዴት ሄዳለሁ ምናምን ነገር ብላ እኔም ደግሞ አትጅም ብዬ ተቆጥቻት ነው ከመጣች። እንግዲህ ዛሬ ሰኞ አይደል? ነገ ሳምንቷ ነው። ያው በተቀመጥ አሪፍ ነበር፣ ግን ያው ስራ ምናምን አለ ያለች ታረጋላችሁ። ጉድ ላሳያችሁ በደንብ ቆርቅር ቂጥ ይወጣልሻል። ያት ወረወረችው ድስቱ። አይ ቀስ እያልሽ ፈቅፍቂ ያ ስትከልል ማለት ነው። አቤት አዎ ድስቱ ተወዷል። እንደው ስትፈቀፍቂ ወደ ራስሽ ቀስ እያልሽ። አይ እኔ ነበርኩ የምፈቀፍቆ ሌላ ጊዜ። እኔ አጥሚት ጠጭ ከምትሉን ቂጡ ፈቅፍቂ ብትሉኝ ይሻለኛልና፣ አዎ በደንብ ፈቅፍቂ። ከአራስ ቤት ስወጣ ቄጥሽ አድጎ እንዳልሽ
ያቺ ሮጣ መለጠች። እና ለማንኛውም ቤተሰቦች ደህና አውሮልኝ እንደ ዛሬ ሆኛል። በጣም ስለተናደርኩ ነው ቪዲዮ የሰራሁት። ቢያንስ ከእናንተ ጋር ሳወራ ይቀለኛል ብዬን እና ደህና ሁኑልኝ። እኔም ትንሽ ልተኛ። በሌሊት ቁጭ ያልኩት እውነት ተነስቼ ቤቱን ምን ሲያስተካክሉ ምን ስሉ ይመጣል ብለን ማለት ነው። እና ለማንኛውም ደህና ሁኑልኝ። ላይክ ሼር አድርጉ።